ሶ አሁን ስለ ፖሊኖሚያል ፋንክሽን ካወቀን በኋላ ነው ራሽናል ኤክስፕሬሽን ወይስ አይደለም የምንለው ማለት ነው። ስለዚህ አሁን ካሉ በኋላ እንጀምር። which one of the following is a rational expression ምንድነው ነው ታስታውሱ ታይክል ራሽናል ኤክስፕሬሽን እና ራሽናል ፋንክሽን ምንድነው? ለምሳሌ ራሽናል ፋንክሽን ማለት r of x which is equals to p of x over q of x ነው። q of x እና q of x ምን መሆን አለበት ብለናል? ፖሊኖሚያል ፋንክሽን መሆን አለበት። ፖሊኖሚያል ፋንክሽን where ደግሞ መሆን አለበት q of x is different from 0 ነው። ስለዚህ ራሽናል ኤክስፕሬሽን ለመሆን ፋንክሽናችን ኑሜሬተርም ዲኖሚኔተርም ምን መሆን አለበት? ፖሊኖሚያል መሆን አለበት። ስለዚህ ለምሳሌ ይሄንኛው ለምሳሌ ያለው 2x + 3 መጀመሪያ እያንዳንዱ መመጠን አለበት። 2x + 3 ሊኒየር ፖሊኖሚያል ፋንክሽን ነው ወይንም ዲግሪ 1 ፖሊኖሚያል ፋንክሽን ዲግሪ 1 ፖሊኖሚያል ፋንክሽን ነው። የስረኛውን ነው ማነሱ 5x ስኩዌር ፕላስ 9x ማይነስ 4 ዲግሪ 2 ፖሊኖሚያል ፋንክሽን። ስለዚህ ምንድነው የላይኛው የታችኛው ፋንክሽን ፖሊኖሚያል ከሆነ therefore የኛው ፋንክሽን ኤክስፕሬሽን ምንድነው? ራሽናል ኤክስፕሬሽን። እዚህ ራሽናል ኤክስፕሬሽን ያደረገን ነገር ምንድነው? የላይኛው ኑሜሬተርም ዲኖሚኔተርም ምን መሆን ነው? ፖሊኖሚያል ፋንክሽን መሆናቸው ነው። እዚህ ጋር ነው ነገር ነው x ኩብ ፕላስ 3x ማይነስ 1 ይሄኛውን ኤክስፕሬሽን ራሽናል ፎርም ለምሳሌ ባለፈው a ኦቨር b ተብሎ ከተጻፈ ነው ራሽናል ነምበር ምንለው። ለምሳሌ a is a rational number why because of the written 1 a over 1 ብለን ስለምንጽፈው። ስለዚህ የኛው ፋንክሽን ምን ብለን መጻፍ እንችላለን? ባይጻፍልንም x ኩብ ፕላስ 3x ማይነስ 1 ኦቨር 1። ስለዚህ ምንድነው ነው አሁን እንደገና x ኩብ ፕላስ 3x ማይነስ 1 ዲግሪ 3 ፖሊኖሚያል ፋንክሽን ዲግሪ 3 ፖሊኖሚያል ፋንክሽን ነው። እሺ ዋንስ ኮንስታንት ፋንክሽን ኦር ዲግሪ 0 ፖሊኖሚያል ፋንክሽን። ስለዚህ ምን ማለት እንችላለን? ይሄኛው ኤክስፕሬሽናችን ኢዝ ራሽናል ኤክስፕሬሽን። ኔክስት እንምጣው። ሄራውት የመጀመሪያው ፋንክሽን እንውሰድ። ማን 6x ኩብ ፕላስ 4x ማይነስ 7 ዲግሪ 3 ፖሊኖሚያል ፋንክሽን ዲግሪ 3 ፖሊኖሚያል ፋንክሽን። እሺ የታችኛው ነው x ስኩዌር ፕላስ 1 ዲግሪ 2 ፖሊኖሚያል ፋንክሽን። therefore ይሄኛው ኤክስፕሬሽን ራሽናል ኤክስፕሬሽን እዚህ ጋር እንታ ኤር ያንዳንዱ ነው ማንን 2x ስኩዌር ፕላስ x ኢዝ ፖሊኖሚያል ፋንክሽን ዲግሪ 2 ፖሊኖሚያል ፋንክሽን ዲግሪ 2 ፖሊኖሚያል ፋንክሽን። የታችኛው ፋንክሽን አንደር ራዲካል x ስኩዌር ፕላስ 1 ኢዝ ናት ፖሊኖሚያል ፋንክሽን why because of this expression x square plus 1 is the written the form of x square plus 1 the power of 1 over 2 1 over 2 is not non-negative integer so therefore ይሄኛው ኤክስፕሬሽናችን is not rational expression አይደለም። the last one እዩት ቲው ዲግሪ 0 ፖሊኖሚያል ፋንክሽን የታችኛው ነው x ኩብ ማይነስ 1 ዲግሪ 3 ፖሊኖሚያል ፋንክሽን ዲግሪ 3 ፖሊኖሚያል ፋንክሽን therefore ይሄኛው x2 over x ኩብ minus 1 is a rational expression. This one rational expression እንለዋለን።